መጣራት አለበት። በቪዲዮዎች እኮ መያዝ ይቻላል። ይሄ እኮ አሸባሪ ነው። ፋኖ በመንግስት ደረጃ አሸባሪ ነው አይደል? ለኛ ነው እንጂ ነፃነት ታገኝ ለመንግስት አሸባሪ ነው። ይሄ ሰውዬ ታዲያ አሸባሪ ድርጅት ደጋፊ እንዴት አዲስ አበባ ገባ ተብሎ መጠየቅ አለበት። ምንም እኮ አያስፈልግም። ቪዲዮዎች አሉ። ይሄን ሁሉ ወንጀል ማጣራት አያስፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ከዛሬዋ ቀን ጀምሮ ከዚህም ቀደም አይደለው የየትኛውም የፖለቲካ ፓርቲ ወይም የታጠቁ ኃይሎች ደጋፊ አይደለሁም። ከዚህም ቀደም ለሚጨቆነውና እየተገደለ ላለው ማህበረሰብ ድምፅ ከመሆን የዘለለ ከታጠቁ ኃይሎች ጋራ ምንም አይነት ግንኙነት የለኝም። ምናልባት አንዳንድ ሰዎች በዚህ በቲክታክ ላይ የመካከለኛው ምስራቅ የፋኖ ቃል አቀባይ ብዬ ስናገር እንደ እውነት አርገው ተረድተውት በዛ መልኩ ስለውኝ ጥርስ የነከሱ ሰዎች እንዳሉ አይቻለሁኝ። አንዳንድ ጊዜ ሶሻል ሚዲያ ላይ የሚወራው ሁሉ ግማሾች ቅል ሊሆኑ ይችላሉ። የዛ የመሆኑም አቅም የለኝም። በመቀጠል ማህበረሰብንም ቢሆን እንደ ማህበረሰብ የምሳደብ ሰው አይደለሁም። ለየትኛውም ኢትዮጵያዊ ብሔር ብሔረሰብ ክብር ያለኝ ሰው ነኝ። በመቀጠል በሳውዲ አረቢያ አካባቢ በብሔር የሚነሱ ግጭቶች፣ በብሔር ተኮር የሚተጋገዙ ሰዎች እኔን የመሰሉ ቲክታከሮችን አናግሬ በቲክታክ አምጥተን አንተም ልቀቅ ብለን አሸማግለን የተጎዳም ታለ እንዲታከም ብር አዋተን ሰጥተን ከማለያየት ውጪ አንዳንድ ሰዎች እንደሚሉት እኔ የችግሩ ጠንሳሽ እኔ የምኑ ጠንሳሽ እንዳላደለሁኝ አስረግጬ ነው የምነግራችሁ። መቼም መርጬ ያልተወለድኩበት ማንነቴ ወይንም ብሔሬ አማራ ነው። ይህ አማራ መሆን ከሆነ ደግሞ ወይንም እንደ ፖለቲካ ፓርቲዎች አልደግፍም ምለው ወይንም እንደታጠቁ አካሎች አልደግፍም ወይንም አልቀበልም የምለው አይደለም። ይሄ የደም ማንነት ነው። ይሄ ብቻ ወንጀል ከሆነ ብቻ አላውቅም። ከዛ የዘለለ ምንም አይነት መጥፎ ስራ አለ ብዬ አላምንም። ለማንኛውም በማወቅም ይሁን ባለማወቅም ይሁን ያስቀየምኩት ኢትዮጵያዊ ካለ ከልብ የመነጨ ይቅርታ ጠይቃለሁኝ። ስለዚህ ይሄ እንዲሰመርበት መጣራት አለበት። በቪዲዮዎች እኮ መያዝ ይቻላል። ይሄ እኮ አሸባሪ ነው። ፋኖ በመንግስት ደረጃ አሸባሪ ነው አይደል? ለኛ ነው እንጂ ነፃነት ታገኝ ለመንግስት አሸባሪ ነው። ይሄ ሰውዬ ታዲያ አሸባሪ ድርጅት ደጋፊ እንዴት አዲስ አበባ ገባ ተብሎ መጠየቅ አለበት። ምንም እኮ አያስፈልግም። ቪዲዮዎች አሉ። ይሄን ሁሉ ወንጀል ማጣራት አያስፈልግም። የአሸባሪዎች አሸባሪ ደጋፊ ስለሆንክ ብሎ ማስገባት ነው። ገንዘብ ሲሳስብ ነበር፣ ጠመንጃ ልግዛ ሲል ነበር፣ በመንግስት ላይ እንዲያምስ ሲያደርግ ነበር ማለት ነው። እውነተኛው ፋኖ እኮ እናውቀዋለን፣ የኛ ታጋይ ነው። እነዚህ ግን የውሸት ፋኖ እየደገፉ የፎቶ ፋኖ እየደገፉ ገንዘብ ሲዘርፉ መንግስትን ሲያወናብዱ የነበሩ ናቸው። አሁን እና አብይ አህመድ እነዚህን እስር ቤት 6 7 10 ዓመት ወስዶ መክተት ብቻ ነው። እሱ ስትይዘው ዘገየን ታገኘዋለህ። ዳኘን ስትይዘው ዘገየን እናገኘዋለን። ለዚህ ነው ዳኘን የምናፈላልገው። ዘገየን ለመያዝ ዳኘን መያዝ ነው። እነዚህ የአህያ ሌባና የአህያ አብያ በጂዎችን መያዝ ያስፈልጋል። ይሄ እናቱን ብልት የወጣበትን የሚያደርግ የእናቱን ብልት ደግሞ ተሸክሞ የሚዞር ሌባን ዘገየን መበቀል ያስፈልጋል። እየሰራንበት ነው። እኛም በጣም እየሄድንበት ነው። አለቃቸው እየሄድንበት ነው። እንኳን ሌላ እነሱ ሳይሆን ከነሱ ጀርባ ያሉ ሰዎች አረብ ሀገር አውሮፓ ያላችሁ አለቃችሁ ዱባይ ያላችሁ። ሰበር ዜና አቡ ሰገጤ አዲስ አበባ ቃልቲ ውስጥ ከርቸሌ ገብታለች።
ከርቸሌ ገብታለችና መልካም የከርቸሌ ዘመን። እኔ ምንም ማድረግ አልችልም፣ ምክንያቱም በራሷ ቀባጥራ እጇን ሰጠች ማለት ነው። እንደዚህ ከሆነ ነፍስ ከማጥፋት ተረፍ ያለው እኔ። እናመሰግናለን። የኢትዮጵያ ሕግ በዚህ መልኩ ነው መስራት ያለበት። ሰላም ጤና ይስጥልኝ። ወደና የተከበራችሁ የፋፊ ማልቲ ሚዲያ ቤተሰቦች እንዴት ናችሁ? ቤተሰቦች የምወዳችሁ የማከብራችሁ፣ ይህን ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ እንደውም ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አቡ ሰይድ ነው የሚባለው። አቡ ሰይድ ወረባቦ ማለት ነው። ሰይድ ወረባቦ እንግዲህ ያው ኢትዮጵያ ከመግባቱ በፊት ቪዲዮ ሰርቶ ነበረ። የሰራውንም ቪዲዮ መጀመሪያ ላይ ለቅቄላችኋለሁ። አዳምጣችሁታል። ያጠፋሁት ካለ እኔ ይቅርታ ከልብ ይቅርታ ብሎ ፈርቶ ማለት ነው ይቅርታ ብሎ ነበረ። ይቅርታውንም ግን የተቀበሉ አይመስሉኝም። ኢትዮጵያ ያሉ አረመኔዎች ማለት ነው፣ ወንበበላዎች ማለት ነው፣ ጅቦቹ ማለት ነው። እነሱ ይዘውት እስር ቤት አስገብተውታል እየተባለ ነው። እውነት ይሁን ውሸት ይሁን እንግዲህ ፈጣሪ ወቀው። በነገራችን ላይ ሰው ሳያይ አያወራም። ግን ለምን በዚህ ደረጃ በዚህ ልክ እናንተው ራሳችሁ እዛ ሀገር እያላችሁ ታጨበጭቡ ነገራችሁ ስገቡ ያዝልቀቀኝ ትላላችሁ። ለምን ኢትዮጵያ ውስጥ ያለ የሚዋጋ ፋኖ ነው፣ መከራን የሚያሳልፍ ፋኖ ነው። ምንም ይምጣ ምንም የሚጋፈጥ ኢትዮጵያ ውስጥ ያለ ሰው ብቻ ነው፣ የትም ይሁን የትም ማለት ነው። ግን እናንተ ከኢትዮጵያ ያላችሁ ሰው ሁሉ ፋኖን ገደለው፣ ቆረጠው፣ እንደዚህ አደረገ፣ ኦሮሞ እንደዚህ ሆነ፣ እንደዚህ ተፈለጠ፣ ተቆረጠ እያላችሁ ትቀባጥሩና ኢትዮጵያ ስገቡ ግን እንደዚህ መከራው ይበዛል ማለት ነው። ለምን ሞጣ ራስህ አንተ ራስህ አትሞጣ አይቀርልህም አንተ ራስህ ማለት ነው። ብለህ መቼም መርሜ ልክህን አጥንትህን ቢሆን ይገባል እንጂ ኢትዮጵያ ስትሞት ተጭኖ በሳጥን በሬሳ ሳጥን በእንድን ነው የሚባለው በፍሪጅም ቢሆን ትገባታለህ እንጂ ኢትዮጵያ መቼም ያለህበት ሀገር ለንደን ነው ካናዳ ያለህበት ሀገር መቼም አትቀበርም እዛ። ምክንያቱም እነሱ የሀበሻና የዛ አይቀብሩምና ማለት ነው። የዛን ጊዜ መቼም ቢሆን አገርህ መግባት አይቀርም። አንተም ነገ ተረኛ ነህ፣ በተረህ አንተም አይቀርም ማለት ነው። ዛሬ የፈረደ ነገ ለእናንተም ፍርዱ ይቀርብላችኋል። በሰራችሁት ልክ ነው የሚከፈላችሁና ዛሬ የአንድ ሰው ተያዘ ብላችሁ እንደዚህ ያዙ ልቀቁ የማይሆን ነገር የማይሆን ቃላት የምትናገሩ ሰዎች እኔ አፋችሁን ቆጥቡ። ምንም ቢሆን ሴትም ሆንሽ ወንድም ነገ ጧት ሀገርሽ መግባት አይቀርም። በፈሰፈርሽ ቁና ልክ ነገ ለአንቺ የሚሰፈርልሻል። ስለዚህ ካፋችሁ ተቆጠቡ። ሰይድ ወረባቦ ይሄው አያችሁ አይደለ እዚህ ያላችሁ። በነገራችን ላይ እኔ እሱ ምንም የከፋ ቃልን የተናገረ አልመሰለኝም። ፋኖ ማንም ሰው እንደሚደግፉ ፋኖን ደግፏል። ቦተሊካ የሚያቀብል እኔ አይመስለኝም፣ ማያቀብል አይመስለኝም። ቦተሊካ ውስጥ የለበትም። ምስኪኖችንም ሲረዳ ነበር፣ ሲያበረታታም ነበር ማለት እኔ አሁን ላይ ልክ ኢትዮጵያ ስገባ ሀገሩ ይህንን ጠብቀው እንደዚህ ሊያደርጉበት የቻሉት ምክንያት እኔ ምንም አልገባኝም። ማለት ተይዟል ነው የሚባለው ኢትዮጵያ ላይ ያው ገባ 1-2 ቀን ምናምን ሽርሽር አለ። ከዛ በኋላ ያው ከርቸሌ ሊያስገብተውታል ነው የሚባለው። ግን እዚህ ያላችሁ ልጆች ነገ ጧት እናንተም ተረኛ ናችሁ። አፋችሁን ቆጥቡ፣ ጡር አትናገሩ። ጥሩ አይደለም። እውነቴን ነው የምለው። እኔ በጣም ነው ያዘንኩትኝ። ማለት በዚህ ልክ በዚህ ደረጃ የሰው ልጅ ለምን መከራንና ስቃይን የሚያሳልፈው ኢትዮጵያ ያለው ሰው